አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናቸው አለሁኝ። እንዴት ናችሁ የሀገር ልጆች? ጤና፣ አፍያ፣ ስራ እንዴት ነው? ዛሬ ድምፄ አይሰማም፣ ብዙም አላወራም። እንግዳ አለ፣ ሾርባ ልሰራ ነው። ዛሬ ሐሙስ ነው። እንግዳ መጥቶ አድሮ ጾመኛ ናቸው። ሾርባ ልሰራ ነው። ሾርባ ኩዊከር እና ጋዜን ለኩሻለሁ። ይሄ እና ሳወራ ራሱ እየተረከበትኩ ነው፣ የፍራቻ ማለት ነው። ከመጡብኝ እያልኩኝ ያኔ እኔ ብዙም እንትን አትሉም። ሰው ቤት የሆነ ሰው ይሳቀቃል ታውቃላችሁ። ዘይት አረግ እና ኢንሻአላህ ሽንኩርቴን አረጋለሁ፣ አቁላላለሁ። እንዴት እንደሆነ አሳያቸዋለሁ ባላህ ፈቃድ። ይኸውላችሁ ይኸው ዱቄት ምን ልሰራ ነው መሰላችሁ? ኸሊላ ይሉታል እነሱ ማለት ነው። መጨረሻ ላይ ምን አይነት እንደሆነ ኸሊላ ስላችሁ ግራ ከገባችሁ መጨረሻ ድረስ ይዩት፣ አሳያችኋለሁ ማለት ነው። ዱቄቱን ስኳር፣ ትንሽ ጨው አረኩኝ፣ አንድ እንቁላል አረግበታለሁ፣ እርሾና ትንሽ ዘይት አረግበትና አሸዋለሁ። እንደ ዳቦ አሽቼ እስከሚነሳ ጠብቃለሁ። ከዛ ደግሞ ውስጡ ላይ በጅብና እሰራዋለሁ ማለት ነው። ጅብና አርጌ ክሪ ማለት ነው። ከዛ ያኔ ፍርም ውስጥ ጨምረዋለሁ። መጨረሻ ሳወጣው አሳያችኋለሁ። እያንዳንዱ መቅረጽ ስላልተመቸኝ ነው። እዩት መጨረሻ ድረስ እንግዲህ እንዲታቁት ማለት ነው። ይሄ ሽንኩርት አቁላልቼ ተቃጥለዋል። አሁን ዶሮዬን ልጨምር ነው ማለት ነው። በዶሮ ሾርባ ነው የሚሰራው። በስጋም ይሰራል። ስጋ ስለሌለኝ ነው በዶሮ የሚሰራው። ይሄው ቅመሜ እዚህ ጋር እያችሁ ባህር ሙሸከል የተቀላቀለ ቅመም፣ ኩርኩም፣ ቁርንፍድ፣ ሄል፣ ቀረፋ፣ ከሙን፣ ባህር ክዝብራ፣ ያኔ ክዝብራ ማለት በእኛ ድንብላል ነው። ይሄ ደግሞ የተፈጨ ቁርንፍድ ነው። ይሄ ሌሞን አስኳል ጨምራለሁ ማለት ነው። ይህ ውድ ጓደኞቹ ሾርባዬን ሰርቻለሁ። ኩዊከር ሾርባ ነው፣ ግን ቀጠን ይላል። አውቄ ነው ይወፍራል እስከሚመች ድረስ። ይኸው በዚህ ሁኔታ ነው። እሺ ያው ሳምቡሳ ደግሞ ልጠቀልል ነው። ሳምቡሳ ልሰራ ነው። ይኸውላችሁ ሳምቡሳ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናቸው አለሁኝ። እንዴት ናችሁ የሀገር ልጆች? ጤና፣ አፍያ፣ ስራ እንዴት ነው? ዛሬ ድምፄ አይሰማም፣ ብዙም አላወራም። እንግዳ አለ፣ ሾርባ ልሰራ ነው። ዛሬ ሐሙስ ነው። እንግዳ መጥቶ አድሮ ጾመኛ ናቸው። ሾርባ ልሰራ ነው። ሾርባ ኩዊከር እና ጋዜን ለኩሻለሁ። ይሄ እና ሳወራ ራሱ እየተረከበትኩ ነው፣ የፍራቻ ማለት ነው። ከመጡብኝ እያልኩኝ ያኔ እኔ ብዙም እንትን አትሉም። ሰው ቤት የሆነ ሰው ይሳቀቃል ታውቃላችሁ። ዘይት አረግ እና ኢንሻአላህ ሽንኩርቴን አረጋለሁ፣ አቁላላለሁ። እንዴት እንደሆነ አሳያቸዋለሁ ባላህ ፈቃድ። ይኸውላችሁ ይኸው ዱቄት ምን ልሰራ ነው መሰላችሁ? ኸሊላ ይሉታል እነሱ ማለት ነው። መጨረሻ ላይ ምን አይነት እንደሆነ ኸሊላ ስላችሁ ግራ ከገባችሁ መጨረሻ ድረስ ይዩት፣ አሳያችኋለሁ ማለት ነው። ዱቄቱን ስኳር፣ ትንሽ ጨው አረኩኝ፣ አንድ እንቁላል አረግበታለሁ፣ እርሾና ትንሽ ዘይት አረግበትና አሸዋለሁ። እንደ ዳቦ አሽቼ እስከሚነሳ ጠብቃለሁ። ከዛ ደግሞ ውስጡ ላይ በጅብና እሰራዋለሁ ማለት ነው። ጅብና አርጌ ክሪ ማለት ነው። ከዛ ያኔ ፍርም ውስጥ ጨምረዋለሁ። መጨረሻ ሳወጣው አሳያችኋለሁ። እያንዳንዱ መቅረጽ ስላልተመቸኝ ነው። እዩት መጨረሻ ድረስ እንግዲህ እንዲታቁት ማለት ነው። ይሄ ሽንኩርት አቁላልቼ ተቃጥለዋል። አሁን ዶሮዬን ልጨምር ነው ማለት ነው። በዶሮ ሾርባ ነው የሚሰራው። በስጋም ይሰራል። ስጋ ስለሌለኝ ነው በዶሮ የሚሰራው። ይሄው ቅመሜ እዚህ ጋር እያችሁ ባህር ሙሸከል የተቀላቀለ ቅመም፣ ኩርኩም፣ ቁርንፍድ፣ ሄል፣ ቀረፋ፣ ከሙን፣ ባህር ክዝብራ፣ ያኔ ክዝብራ ማለት በእኛ ድንብላል ነው። ይሄ ደግሞ የተፈጨ ቁርንፍድ ነው። ይሄ ሌሞን አስኳል ጨምራለሁ ማለት ነው። ይህ ውድ ጓደኞቹ ሾርባዬን ሰርቻለሁ። ኩዊከር ሾርባ ነው፣ ግን ቀጠን ይላል። አውቄ ነው ይወፍራል እስከሚመች ድረስ። ይኸው በዚህ ሁኔታ ነው። እሺ ያው ሳምቡሳ ደግሞ ልጠቀልል ነው። ሳምቡሳ ልሰራ ነው። ይኸውላችሁ ሳምቡሳ
ይሄዋ ይሄ ነው ሀሊለት ያልኳችሁ። ድምፄን ቀንሻለሁ፣ ላይሰማም ይችላል። ሰዎች አጠገብ ስላሉ ነው፣ ሳላስፎገር ነው እየቀረጽኩ ያለሁት። ለዛ ነው ያላችሁ። ትንሽዬ ለብቻ ቀርታ በጤና ያው አያችሁት። ይሄ ነው ሳምቡሳ። ይሄው ይሄዋ